ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል በተለያዩ ቦታዎች እየተደረጉ ባሉ አውደ ውጊያዎች ከፍተኛ ወታደራዊ መኮንኖች በፋኖ ተማርከዋል። ከዚህ ጋር በተያያዘ የተካተተውን ዝርዝር መረጃ ጨምሮ በተለያዩ አካባቢዎች ያሉ አሁን ሁኔታዎችን በቅደም ተከተል ወደ እናንተ የማደርስ ይሆናል። እናንተም እየተከታተላችሁ አብራችሁን እንድትቆዩ እንዲሁም ደግሞ ፋኖ የታጠቃቸውን ትጥቆች በተመለከተ በመከላከያ በተደረገ ግምገማ የተነሱ ጉዳዮች አሉ። ከዚህ ጋርም ዝርዝር መረጃዎችን የማደርሳችሁ ይሆናል። እናንተ እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በጥቆማና ሀሳብ ቢኖራችሁ ጥቆማ ዜና@gmail.com እንዲሁም ደግሞ በሜሴንጀር ዋትስአፕ፣ ቴሌግራም እና ሜሴንጀር ታደርሱ ትችላላችሁ። ትዊተርን ጨምሮ እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። ወደ ፍርድ ቤት የሚወስደን መረጃ አለ። በዛሬው ዕለት ለአራተኛ ጊዜ ስዩም ተሾመ ፍርድ ቤት እንዲቀርብ ብለው ነበር። ዮሐንስ ቦያለውና ክርስቲያን ታደለ ባቀረቡበት አቤቱታና ክስ ዛሬም ከዚህ ጋር በተያያዘ ብዙ ድራማ የሚመስል አዝናኝ የሆነ የችሎት ውሎ ነው ያለው። እሱን የምነግራችሁ ይሆናል። የፍትህ ስርዓቱ በተመለከተ ዳኞች እንዲሁም ደግሞ አቤቱታ አቅራቢ ዮሐንስና ክርስቲያን ያሏቸውን ጉዳዮች ጨምሮ ፍርድ ቤት ያለውን የችሎት ውሎም እንደዚሁ አካትቻለሁ። እየተከታተላችሁ አብራችሁን ቆዩ። እንደዚሁ በግዳጅ ታፍሰውና ተመልምለው ወደ ወታደራዊ ጣቢያ ሊወሰዱ የነበሩ በርካታ ታዳጊዎች እንደዚሁ አምልጠው ፋኖን ተቀላቅለዋል። ቁጥራቸው ከፍተኛ ነው ተብሏል። ተከታተሉኝ። እንግዲህ ወደ መረጃዎቹ ነው የሚሄደው። ወደ መረጃዎቹ ሲሄድ አስተያየቶቻችሁን በሌላ ጊዜ አቀርባለሁ። አሁን በቀጥታ ወደ መረጃዎቹ ነው የሚሄደው። ጎንደር ዙሪያ ያገኘሁትን መረጃ ማስቀደም ልጀምር። በጎንደር ዙሪያ ወረዳ በተለያዩ ቦታዎች ከባድ ውጊያዎች ተደርገዋል። በእነዚህ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራዎች ደርሰዋል። በጎንደር ዙሪያ ምንዝሮ፣ ቡርዋክስ ተብሎ በሚጠሩት አካባቢዎችም ተመሳሳይ ውጊያ ተደርጓል። ደጎላ እና ጭንጫዬ ተብለው ከሚጠሩት ቦታዎች ባሻገር በእነዚህ አካባቢዎች ደጎላ፣ ጭንጫዬ፣ ምንዝሮ፣ ቡርዋክስ አካባቢ በተደረጉ ውጊያዎች ከፍተኛ ሰብአዊ፣ ቁሳዊ ጉዳት አድርሰናል በመንግስት ወታደሮች ላይ ሲሉ የፋኖ የመረጃ ምንጮች ገልጸዋል። እንደ መረጃ ምንጮቹ እና እንደ ፋኖ የመረጃ ምንጮች ከሆነ እዚህ አካባቢ በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራው በአሃዛዊ ቁጥሮች ሲገለጽ ከ56 በላይ የመንግስት ወታደሮች ሞት ሲሆኑ 39 የሚሆኑት ቆስለኛ ሆነዋል። ከ12 በላይ የነፍስ ወከፍ መሳሪያዎች እና በርካታ ተተኳሾች በፋኖ እጅ መግባታቸውን ነው ለማወቅ የተቻለው። በብዙ ሺህ የሚቆጠሩ ተተኳሾች በፋኖ እጅ ገብተዋል ተብሏል። እንደዚሁ ከድንዛዝና ደጎላ ቀበሌዎች በኃይል ታፍነው ለግዳጅ ወደ ወታደራዊ ስልጠና ሊወሰዱ የነበሩ ታዳጊዎችንም በነበረው ዘመቻ ፋኖ ማስለቀቅ መቻሉ እንደዚሁ ገልጿል። ውጊያው በተደረገባቸው ቦታዎች ከማክሰኝትና ከጠዳ ተጨማሪ ኃይል በማንቀሳቀስ መንግስት የተኩስ ሽፋን እየሰጠ ቢሆንም ግን ከፍተኛ ጉዳቶችን አስተናግዷል ብሏል። ይሄ መረጃ የአማራ ፋኖ በጎንደር አንድነት የጎንደር የበጋሻው ክፍለ ጦር ቃል አቀባይ ነው። ከዚህ ጋር በተያያዘ የጎንደር የበጋሻው ክፍለ ጦር እንግዲህ በብርቱ ውጊያዎችን እያደረጉ ከሚገኙ ክፍለ ጦሮች መካከል በነገራችን ላይ አንዱ ነው። በጎንደር ዙሪያ በማክሰኝት፣ በጠዳ፣ በበለሳ እንዲሁም ደግሞ በስላሬና በወገር አካባቢ በተለያዩ አካባቢዎች ውጊያዎችን እያደረጉ ከሚገኙ ምናልባት በዚህ ቀጠና በጎንደርና በአካባቢው ባሉ ቀጠናዎች ተከታታይ ውጊያዎችን ከሚያደርጉ ክፍለ ጦሮች አንዱ ነው። በዛሬው ዕለት በአሰራጨው መረጃ የክፍለ ጦር አመራሮችና መዋቅር ሽግሽግ ማድረጉን ነው እየገለጸው። በዚህ መሰረት ፋኖ ሻምበል ሙሉ ሰውን የክፍለ ጦሩ አዛዥ እንዲሁም ደግሞ ፋኖ ወርቆ ዘገየ የክፍለ ጦሩ ምክትል አዛዥ አድርጎ እንደመረጠ እንደዚሁ ከተሰራጨው መረጃ ላይ ለመመልከት ተችሏል። አሁንም የክፍለ ጦሩ ቃል አቀባይ ታድሎ ደስ ወይም ደግሞ በቅጽል ስሙ ካስትሮ የህዝብ ግንኙነት ሆኖ ከ20 በላይ ወታደራዊ አደረጃጀቶች እና በክፍለ ጦሩ የተለያዩ መዋቅሮች ስም ዝርዝር የያዘ መረጃ ተሰራጭቶ ለመመልከት ተችሏል። በዚሁ ቀጠና ወደ ምዕራብ ጎንደር ቋራ ስንሄድ በቋራ ሽንፋ ነፍስ ገበያ ቁጥር 2 ቁጥር 4 ከፍተኛ የሆነ ወታደራዊ እንቅስቃሴ አለ ተብሏል። ቁጥር 4 በሚባለው ቦታ እስከ ቱመት መርትራት መንዶኮ ተብሎ በሚጠራው አካባቢ በርካታ የእግረኛና የመካናይዝድ ኃይል የአድማ ብተናን ጨምሮ መንግስት ከፍተኛ ኃይል ስምሪት አድርጓል። ፋኖ ጉዳዩን በተጠንቀቁ ነው እየተከታተለው ነው የሚሉት የመረጃ ምንጮች። በዚህ አካባቢ ከባድ ውጊያ ሊቀሰቀስ ይችላል። ምንም እንኳ እስካሁን ድረስ የተለየ ነገር ባይኖርም ግን ያለው ውጥረት ከባድ ውጊያ ሊቀሰቅስ ይችላል ብለዋል። ሰሞኑን በእነዚህ አካባቢዎች ከፍተኛ ውጊያ ነው ሲደረግ የነበረው። በምዕራብ ጎንደር ዞን የዚህ ቀጠናና በአጠቃላይ ሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ
የምዕራብ ጎንደር ዞን የብልጽግና አስተዳዳሪዎቹን እና ባለስልጣናትን አብረው በተለያዩ ቦታዎች እንዲዘምቱ ትእዛዝ ሰጥቷል ነው የተባለው። እንደ ሌተናል ጀኔራል ትእዛዝ ከሆነ በዞናችሁ እስከ ሰኔ 30 ድረስ ጽንፈኛን ማጽዳት ከፈለጋችሁ አብራችሁን ኑ። ቃል በቃል የራሱ ንግግር ነው። አብራችሁን ዝመቱ። ይሄ ካልሆነ ግን የራሳችሁን የጸጥታ ኃይል አቋቁማችሁ እድሜ ልካችሁን ስትዋጉ ትኖራላችሁ። ሰራዊቱ ለሌላ ግዳጅ ይወጣል፣ ጥሏችሁ ይወጣል ሲል አስጠንቅቋል ነው የተባለው። እስከ ሰኔ 30 በሚል የመጨረሻ ወታደራዊ ዘመቻ ተደርጎ አሰሳን እና ውጊያ እየተደረገ መሆኑን የመረጃ ምንጮቹ ጨምረው ገልጸዋል። ከዚህ ጋር በተያያዘ በአማራ ክልል እንዲሁም ደግሞ በኦሮሚያ ክልል አካባቢ እየተደረገ ያለው ውጊያ ተከትሎ የወታደራዊ ምንጮች ለመረብ ሚዲያ እንደገለጹት ስብሰባዎች ተደርገው ነበር። የመከላከያ የደህንነትና የመረጃ እንዲሁም ደግሞ በዚሁ በእዝ ደረጃ ያሉ አዛዦች የተገኙበት ስብሰባ። በዚህ ስብሰባ ላይ የተለያዩ ጉዳዮች እንደተነሱ ነው መረብ ሚዲያ የዘገበችው። ሰራዊታችን እየተወጋ ያለው በራሳችን መሳሪያ ነው ብለዋል ፊልድ ማርሻል ብርሃኑ ጁላ። መሳሪያችን በፋኖ እጅ እንዴት ሊገባ ቻለ የሚለው ጉዳይም ተነስቷል ብለዋል። የመከላከያ ዕዝና የወታደራዊ መረጃ ሰዎች በተገኙበት ስብሰባ ስርዓቱ የኦሮሞ መንግስት ነው በሚል ሌሎቹ ለመጣል እሱ ላለመውደቅ እየተንገዳገደ ይገኛል። ስለዚህ ይህንን ጉዳይ በመከላከያ ሰራዊታችን መስዋዕትነት መታደግ አለብን ነው የተባለው ተብሏል። ይህንን መንግስት ሰራዊቱ ብቻ ሳይሆን ህዝቡም ተረባርቦ መታደግ ካልቻለ ሀገር ትፈርሳለች ተብሏል። በተመሳሳይ በብዙ መቶ ሺህ የሚቆጠሩ ሰራዊት አባላት ሞተዋል፣ ከድተዋል፣ ተበትነዋል። ስለዚህ ይሄ የተጓደለ ኃይል በአስቸኳይ መሟላት አለበት የሚል አቅጣጫም ተሰጥቷል። ትጥቅም በተመለከተ ለቤተ መንግስት ጥበቃ ጭምር የተገዙ መሳሪያዎች በፋኖ ኃይሎች እጅ ታይተዋል። ይሄ እንዴት ሊሆን ቻለ? በእነሱ እጅ እንዴት መሳሪያዎች ሊገቡ ቻሉ? በሚለው ጉዳይ ላይ እንደዚሁ ክርክር ተደርጓል። እንዲሁም ደግሞ በዚሁ ላይ ነጥቡም ተነስቷል። ተባለው ባላንጣ አስታጥቋቸዋል እንዳይባል እንኳን መሳሪያዎቹ እኛ የገዛናቸው መሳሪያዎች ናቸው። ስለዚህ እየተወጋን ያለነው ከኛ በወጣ መሳሪያ ነው። ከመንግስት እጅ ወደ ታጣቂ ኃይሎች እንዲገባ የሚያደርግ የራሳችን ወታደራዊ አመራር አለ። ስለዚህ ግምገማችንና ነጥቦቻችን ከዚህ መጀመር አለባቸው የሚል አቅጣጫ ተሰጥቷል ነው ያለው መረብ ሚዲያ ከወታደራዊ ምንጮች አገኘሁት ብላ በዘገበችው መረጃ መሰረት። ወደ ሌሎች አካባቢ መረጃዎች ሲሄድ ወደ መተማ የሚወስደን መረጃን የሚያስከትለው ምዕራብ ጎንደር። በምዕራብ ጎንደር መተማ ከ39 በላይ ወጣቶች በዛሬው ዕለት ወደ ፋኖ ተቀላቅለዋል ተብሏል። እነዚህ ወጣቶች እድሜያቸው ከ14 እስከ 17 ዓመት የሚሆን ናቸው። ታዳጊዎቹ ከመተማ ወረዳ ኮኪት ከተማ እንዲሁም ደግሞ ዳስጉንዶ ከተባለ አካባቢ በግዳጅ ተይዘው ወደ ወታደራዊ ማሰልጠኛ ጣቢያ ሊወሰዱ የነበሩ ናቸው ብሏል። የአማራ ፋኖ ከአማራ ክፍለ ጦር 39 ታዳጊዎች እንደመጡ ሁኔታውን ለኢትዮ ፎከስ ገልጿል። ሁኔታዎች ተመቻችተው ታዳጊዎቹ ወደ ቤተሰቦቻቸው እንዲመለሱ ይደረጋሉ ወይም ደግሞ ወደሚፈልጉት ቦታ ሊሄዱ ይችላሉ። ከፋኖ ጋር የመታገል ፍላጎት እንዳላቸው እነዚህ 39 ታዳጊዎች ገልጸዋል። ሆኖም ግን እድሜያቸው ያልደረሰ ስለሆነና መንግስት እየሰራ ያለውን የጦር ወንጀል በፋኖ መድገም ተገቢ ስላልሆነ ልጆቹ ለጊዜው ከሚሊሻ ጥቃትና አሁንም ካፈሳና ከግዳጅ ወታደራዊ አገልግሎት እንዲጠበቁ ኃላፊነታችን እንወጣለን ብለዋል። ከፋኖ ጋር የመታገል ፍላጎት እንዳላቸው ለክፍለ ጦሩ ቢገለጽም የክፍለ ጦሩ የስልጠናና ምልመላ ክፍል እድሜያቸው አልደረሰም። እድሜያቸው ስላልደረሰ ለጊዜው በዚህ ቆይተው ወደ ቤተሰቦቻቸው ይመለሳሉ ሲሉ ነው ተጨማሪ ምላሽ እየሰጡት። በተለያዩ አካባቢዎች በወታደራዊ ግዳጅና ፈሳን በተመለከተ እንግዲህ በተለያዩ አካባቢዎች በተከታታይ መረጃዎች እየወጡ ነው። ላለፉት 2 ሳምንታት አዞ ጭምር የተበሉ ወጣቶች አሉ። ሙሽራ ልጇ የተወሰደባት እናት ህይወቷ አልፏል። እንዲሁም ደግሞ በዳባት ዛሬ የሰማሁት ነው ሰሜን ጎንደር ዳባት እንደዚሁ በተመሳሳይ ልጇ የተወሰደበት እናት መርዝ ጠጥታ ህይወቷ አልፏል። በግዳጅ የተወሰደባት። በዚህ ልክ ነው ወታደራዊ አፈሳዎች እና እየተደረጉ ያሉት። ሌላው መረጃ የኢትዮጵያ ኤምባሲዎች እና ቆንስላዎች በውጭ ሀገራት የሚኖሩ ይሄ በመንግስት በራሳቸው የቀረበ ሪፖርት ነው። በውጭ የሚኖሩ ኢትዮጵያን ደህንነት እያስጠበቁ አይደሉም የሚል ጥናት ቀርቧል። ዛሬ ለስራና ክህሎት ሚኒስቴር በቀረበ ጥናት መሰረት ለስራ በሌሎች ሀገራት የተሰማሩ ኢትዮጵያውያን ዜጎች ድብደባ፣ እንግልት፣ ግድያ ሲፈጸምባቸው የኢትዮጵያ ኤምባሲዎችና ቆንስላዎች የዜጎችን ደህንነት እያስጠበቁ አይደለም ተብሏል። በጥናቱ በርካታ ጉዳዮች ተነስተዋል። የስራና ክህሎት ሚኒስቴር ጭምር የላካቸው ዜጎች
ድብደባ፣ እንግልት እንደደረሰባቸው ጥናቱ ጠቁሟል። የኢትዮጵያ ኤምባሲዎችና ቆንስላዎች የኢትዮጵያን ደህንነት እያስጠበቁ አይደለም፣ ስለዚህ መፍትሄ ያስፈልጋል ያለው ጥናቱ በኤምባሲዎች ጭምር አገልግሎት የሚጠይቁ ዜጎች ገንዘብ እንደሚጠየቁም ጭምር በዚሁ ተነስቷል። ከ35 እስከ 70 ሺህ ብር ድረስ ገንዘብ ይጠየቃሉ። እንደየሀገሮች ሁኔታ ነው የተባለው። እንግዲህ እንኳን በውጭ ያሉ ኤምባሲዎች እና ቆንስላዎች የዜጎችን ደህንነት መጠበቅ ቀርቶ በኢትዮጵያ ውስጥም የዜጎች ቁጥር አንድ ስጋት የሆነው መንግስት ነው። በድሮን፣ በታንክ፣ በሞርተር፣ በዲሽቃ ዜጎችን የሚገድለው ከኢትዮጵያ ውጭ ሄዶ ዜጎቹን ይታደጋሉ የሚለው ጉዳይ እንግዲህ በራሳቸው የቀረበ ጥናት የሚያሳየው ነው። ለወጉ ያክል ሰው ተኮር ልማት ነው የምንሰራው ይላል ብልጽግና። ግን የኢትዮጵያ ዜጎች አሁን ያሉበት ሁኔታ ምን ይመስላል? ያው ሁሉም በየቤቱ የሚያየው ጉዳይ ነው። ከሳውዲ አረቢያ በህገወጥ ስደተኛ ተብሎ የነበሩ ወጣቶችን አምጥተናል። ይህም የብልጽግና ገጽታ ማሳያ ነው ቢባልም ግን በተለያዩ ሀገራት ኢትዮጵያን አሁንም ከባድ ኪሳራ ውስጥ ነው የሚገኙት። ይሄ ጥናትም በራሳቸው የቀረበ ነው። ኤምባሲዎቹና ቆንስላዎቹ ለመንግስትን የብልጽግናን መንግስት ገጽታ ከመገንባት ባሻገር እንደ ኢትዮጵያ ለዜጎቻቸው እንደማይደርሱ ጥናቱ አሳይቷል። ሌላው ሰሞኑን መነጋገሪያ የሆነው አጀንዳ የሐኪሞች ተቃውሞ ነው። ዛሬም ለሶስተኛ ቀን ከሰዓት በኋላ ቀጥሏል። የሐኪሞች ተቃውሞ በመላ ሀገሪቱ በሚገኙ የሕክምና ተቋማት መብትና ጥቅሞቻቸውን፣ ጥያቄዎቻቸውን እንዲመለሱላቸው ዛሬም እየጠየቁ ነው የሚገኙት። ቢቢሲ አማርኛ ሐኪሞቹን ጥያቄ በተመለከተ ዝርዝር መረጃ ይዞ ወጥቷል። አሁን ከአንድ ሰዓት በፊት ቢቢሲ ሐኪሞቹንም ጠይቆ የተወሰኑ ሀሳቦቻቸውን አካቶ ነው ይዞ የወጣው። እንደ ቢቢሲ ዘገባ ከሆነ ያናገራቸው ሐኪም ለቢቢሲ የሚከተለውን ምላሽ ሰጥተዋል። ሐኪም በመሆኔ ያተረፍኩት ድህነት ብቻ ነው ሲሉ ዶክተር ኢማም ኢድሪስ የተባሉ ለቢቢሲ ገልጸዋል። ለ23 ዓመታት መስዋዕትነት ለከፈለ ቤተሰብና ላስተማረ ቤተሰብ አለመድረሴ በእጅጉ ያሳዝነኛል። በወር እንኳን 1 ኪሎ ግራም ቡና መግዛት ለቤተሰቤ አልቻልኩም ነው ያለው ዶክተሩ። ዶክተር ኢማም መጀመሪያ ሌላውን ለማከም ሐኪሞች ጤነኛ መሆን አለባቸው ብሏል። የኢትዮጵያ ሐኪሞች ግን አብዛኞቹ ጤነኛ አይደሉም፣ በኑሯቸው ደስተኛ አይደሉም። በምሬት ነው ህይወትን እየገፉ የሚገኙትና የሚኖሩት። ቁርስ በልተው ስለምሳቸው ይጨነቃሉ። ስለዚህ ጤነኛ ሳይሆኑ እንዴት ሌሎችን ጤነኛ ሊያደርጉ ይችላሉ ሲል ለቢቢሲ ገልጿል። ሌላዋ ዶክተር ማህሌት ጉሽ ደግሞ ለቢቢሲ የኢትዮጵያ ሐኪሞች ወደ ሌላ ሀገር እየተሰደዱ ነው፣ ሶማሌላንድ ሄዳ የተሻለ ክፍያ እንደነበረ ጭምር ገልጻለች። እንግዲህ ይህንን ጥያቄ በማቅረባቸው በኩል ሐኪሞች መታሰራቸውና የሐኪሞች መታሰር ተገቢነት የሌለው መሆኑን የኢትዮጵያ ሐኪሞች ማህበር ገልጿል። የሐኪሞች ማህበር ጥያቄዎችን ለማዳፈን የሚደረግ አላስፈላጊ እንቅስቃሴ ነው፣ ሐኪሞችን ማሰር ጥያቄውን በአግባቡ መፍታት ይገባል ብሏል። ቢቢሲ እንግዲህ ሰፋ ያለ ዘገባ ሽፋን ሰጥቶታል። ከትላንትና ጀምሮ የተለያዩ ማህበራዊ ሚዲያዎች ላይ ሐኪሞች ተቃውሟቸውን እያቀረቡ ነው የሚገኙት። ዛሬ ቢቢሲ ይህንን ዘገባ ይዞ ወጥቷል። ከዚህ ጋር በተያያዘ እንግዲህ ሐኪሞች ያቀረቡትን ጥያቄ የማይመለስ ከሆነ ከ5 ቀናት በኋላ በመላ ሀገሪቱ የሕክምና ተቋማት የስራ ማቆም አድማ እንደሚመቱ ነው እየተገለጸው። ቢቢሲ ከጤና ጥበቃ ሚኒስቴር ባለስልጣናትን በጉዳዩ ላይ ምላሽ እንዲሰጡ ያደረገው ሙከራ አልተሳካም። በጠዋቱ የመረጃ ጊዜ እኔም እንዳደረስኳችሁ ጉዳዩ የብሔራዊ ደህንነት ስጋት ነው ተብሏል። የሐኪሞቹ የአደባባይ እንቅስቃሴና ጥያቄ ወደ ሌላው የህብረተሰብ ክፍል ይዛመታል፣ አዲስ አበባም የህዝብ ማዕበል ሊነሳ ይችላል የሚል ስጋቶች እንዳሉና እንደዚሁ በዚህ ትልልቅ ተቋማት በመከላከያ ጭምር እንዲጠበቁ እየተደረገ ነው ተብሏል። ወደ ሌሎች መረጃዎች ሄዳለሁ። ወደ ሌሎች መረጃዎች ሲሄድ የአማራ ማህበር በአሜሪካ በደቡብ ሜጫ ወረዳ መሀል ገነት ከተማ በመንግስት ወታደሮች እንግዲህ የአማራ ማህበር በኦሮሞ ብልጽግና ወታደሮች በሚል ነው መግለጫውን የሰጠው። የመንግስት ወታደሮች 8 ንጹሃን መገደላቸውና 4 ንጹሃን መቁሰላቸውን በዘገባው በመረጃው አረጋግጫለሁ ብሎ መግለጫ አውጥቷል። ማህበሩ ባሰራጨው መግለጫ በግፍ የተገደሉት ንጹሃን ስም ዝርዝርም እንደዚሁ ይፋ አድርጓል። እንደምታስታውሱ ትላንትና በነበረው በጠዋቱ የመረጃ ጊዜያችን እዚህ አካባቢ የተጨፈጨፉ ንጹሃንን በተመለከተ ሙሉ ስማቸውን አካትቼ ይዤ ቀርቤ ነበር። ዛሬ እነዚህን ነው እንግዲህ የአማራ ማህበር በመግለጫው አረጋግጫለሁ ብሎ ይዞ የወጣው። የተገደሉት 8 ሰዎች የአንድ ቤተሰብ አባላት የሆኑ ጭምር ይገኙበታል። እነዚህ በአሳዛኝ ሁኔታ በሰርግ ላይ የተገደሉ ናቸው። ስመኘው ሞላ ከበደ እድሜ 42፣
የሰርጉ ባለቤት የነበሩ ሞላ ከበደ አባት አያና ሞላ ከበደ እንደዚሁ ወንድም እድሜ 51 የሆነ ሞላ ከበደ እድሜያቸው 78 ዓመት የሆነ ትንሳኤ ፍቃደ እድሜ 13 የሆነ ህፃን ተመስገን እንደዚሁ እድሜ 19 ህፃን ገነት እድሜው 10 ቁሜ ገብረ የተባለ ደግሞ እድሜው 20 የሆነና ሌሎች ደግሞ እንደዚሁ የቆሰሉ መኖራቸውን ነው ማህበሩ በስም ዝርዝር ይዞ የወጣው። ወደ ሌላ መረጃ እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል የፍርድ ቤት ውሎን የተመለከተ መረጃ ነው የያዝኩት። ዛሬ በአዲስ አበባ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የተገኙት በአቤቱታ አቅራቢዎች የምክር ቤት አባላት አቶ ዮሐንስ ቧያለው እና አቶ ክርስቲያን ታደለ የአቤቱታ ያቀረቡበት በሚዲያ ላይ ስማችን ያላግባብ አጥፍተዋል፣ እንዲሁም ደግሞ የፍርድ ቤቱን የፍትህ ስርዓትም በማዛባት እንደዚሁ ያልሆነ ምስል እንዲሰጥና የፍርድ ሂደቱንም ጣልቃ በመግባት አዛብቷል በተባለው በስዩም ተሾመ ላይ ባቀረቡት አቤቱታ ላይ ዛሬ እንግዲህ ለአራተኛ ጊዜ ስዩም ተሾመ ተይዞ እንዲቀርብ ፍርድ ቤቱ አዞ ነበረ። የሆነው ነገር ግን ያስገርማል ነው የሚሉት ጠበቆቹ። ለኢትዮ ፎከስ ሀሳብ የሰጡ ጠበቆች ኢንስፔክተር ተስፋዬ ቶላ የተባለ የፖሊስ ይዞ እንዲቀርብ ታዞ ነበር በፍርድ ቤት። ሆኖም ኢንስፔክተር ተስፋዬ ቶላ ፍርድ ቤት በጠዋት ከቀረበ በኋላ ለአስቸኳይ ስራ እፈልጋለሁ በሚል ለፍርድ ቤቱ ምላሹን ሳይሰጥ ነው ተመልሶ የወጣው። ይህም ድራማ ነው ብለዋል። ኢንስፔክተሩ ለስራ ተፈልጋለሁ ብሎ ችሎት ስሙ ከተጠራ በኋላ ተመልሶ ወጣ። ስዩም ተሾመ ዛሬ ፍርድ ቤት አልቀረበም። ይህ ጉዳይ በጣም አበሳጭቷቸዋል አቤቱታ አቅራቢዎቹን ዮሐንስንና ክርስቲያንን። ለፍርድ ቤቱም እንደዚሁ ምሬት ያለው ንግግር ተናግረዋል። ስዩም ተሾመን የምትፈልጉት ከሆነ አሁን በዚህ ሰዓት የሚገኘው በአዲስ አበባ ከተማ ሳር ቤት አካባቢ ላፍቶ ሞል ተብሎ የሚጠራው ህንፃ የቢሮ ቁጥር 212 ነው። በዚህ ሰዓት ቢሮ ብትሄዱ ታገኙታላችሁ። ቦታው ጠፍቷችሁ ከሆነ እናሳያችሁ ብለዋል ዮሐንስና ክርስቲያን። ለአምስተኛ ጊዜ እንግዲህ ስዩም አላቀርብ ማለት የሚያሳፍር ነው። ለእናንተ ለራሳችሁ ፈሩ። አቶ ክርስቲያንና ዮሐንስ ፍርድ ቤቱ የፍትህ ስርዓቱ መቀለጃ መሆኑን እወቁት፣ በቁማችሁ ሞታችኋል ነው ያሏቸው። ጋዜጠኛ ጎበዜ ሳይን ከጅቡቲ ያመጣ መንግስት መሀል አዲስ አበባ የሚገኝ ስዩም ተሾመን ይዞ ማቅረብ ለምን አልቻለም? ሙሉ ስቱዲዮ ውስጥ ይገኛል። ለህዝብ የሚሰራጭ ሚዲያ የሚሰራ ሰው ነው፣ ይታወቃል። አድራሻውን ከፈለጋችሁ የቢሮ ቁጥር 12 ላፍቶ ሞል 212 የቢሮ ቁጥር ብትሄዱ ታገኙታላችሁ ነው ያሏቸው። እንግዲህ ይህን በተመለከተ ዳኞቹ ችሎቱ ለራሳችሁ ክብር ስትሉ ተከሳሽ እንዲቀር ማድረግ ነበረባችሁ። እኛ እንደሆነ የፍትህ ስርዓቱ ሞቶ እንደተቀበረ ቀድመን ማውቀነዋል። ውርደቱ ለእናንተ ነው ብለዋል ዮሐንስና ክርስቲያን። ዳኞቹ ደግሞ አዎ ውርደቱ የችሎቱ ነው፣ ጉዳዩ ከእናንተ እጅ ወጥቶ አሁን የኛ ጉዳይ ሆኗል። ስለዚህ እኛንን ለራሳችን ስንል እንዲቀርብ የምናደርገው ታው እናንተ ብዙ ምሬት አታሰሙ በሚል ዳኞቹ ለማረጋጋት ሞክረዋል። ያው ተናበው የሚያደርጉት ጉዳይ ነው። ለአምስተኛ ጊዜ እንግዲህ ግንቦት ያው ለአራት ጊዜ ተቀጥሮ ነው። ለአምስተኛ ጊዜ ከላይ የጠቀስኩት 5 ሚሊዮን ለአራተኛ ጊዜ ተብሎ ይያዝልኝ። ለአምስተኛ ጊዜ ግንቦት 5 2017 ስዩም ተሾመ ተይዞ እንዲቀርብ ለመጨረሻ ጊዜ የፍርድ ቤቱ ትዕዛዝ ሰጥቷል። በሚቀጥለው እንግዲህ ከ5 ቀናት በኋላ ባይቀርብስ ምን ይደረጋል የሚለው አብሮ የሚታይ ነው የሚሆነው። በማንኛውም ፍርድ ቤት ላይ ያለው ሁኔታ ይሄን ነው የሚታወቀው። ስዩም ተሾመ ካሁን በፊትም ዮሐንስ ቧያለው ፍርድ ቤት ከሶት ነበረ። አስተማሪ ቅጣት ባለመቀጣቱ አሁንም ጣልቃ እየገባብን ነው ሲል ነው የገለጸው። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ምዕራብ ወሎ የሚወስደን መረጃ ነው የማስከትለው። በምዕራብ ወሎ ወግዲ ወረዳ ዋርጃ በተባለው ቦታ በተፈጸመ ድንገተኛ የደፈጣ ጥቃት ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ወታደራዊ ማዕረግ ያላቸው እንደዚሁ ወታደራዊ አዛዦችም በፋኖ ተማርከዋል ተብሏል። በዚህ ጥቃት ከሶስት አቅጣጫዎች በተፈጸመ የተጠና ድንገተኛ የደፈጣ ጥቃት ከ28 በላይ መንግስት ወታደሮች ሞትና ቁስለኛ ስለመሆናቸው የአማራ ፋኖ በወሎ ገልጿል። ከነዚሁ 7 የሚሆኑ ደግሞ ከዚህ ውጭ ነው 7 የሚሆኑ ደግሞ በፋኖ ተይዘዋል ተብሏል። ከተያዙት ውስጥ አንድ የሻለቃ ማዕረግ ያለው ሌሎች ደግሞ የሻምበልና የመቶ አለቃ መሪዎች የሆኑ ይገኙበታል። በአጠቃላይ እንግዲህ ከ4 በላይ ወታደራዊ መሪዎች በፋኖ ተይዘዋል ተብሏል። በነበረው ውጊያ የነፍስ ወከፍና የውድ መሳሪያዎችም እንደዚሁ በፋኖ እጅ ስለመግባታቸው በወጣው መረጃ ለማየት ተችሏል። ለሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። ሀሳብ አስተያየትና ጥቆማዎች ይኖራችሁ ጥቆማ ዜናችን ጂሜል.com ላይ ታደርሱ ትችላላችሁ።
እንግዲህ የሚጠበቁ መረጃዎች አሉ። ከፋኖ የአራቱ የፋኖ እዞች ወደ አንድ ተቋም ለመምጣትና መሪዎቻቸውን እንዲሁም ደግሞ የትግል ስልታቸውን ይፋ ለማድረግ የሚጠበቀውን ጉዳይ በተመለከተ መረጃዎቹ እንደደረሱኝ ወደ እናንተ የማደርስ ይሆናል። በአብዛኞቹ ጉዳዮች ላይ ግን ስምምነት ላይ መድረሳቸውን ነው የመረጃ ምንጮች የሚገልጹት። ከዚህ ጋር በተያያዘ በማህበራዊ ሚዲያ ላይ ያለው አሉታዊ ጫና ግን ያው እንዲቆም ከጠዋቱ የመረጃ ጊዜያችን በዚህ ጉዳይም የተለያዩ አስተያየቶችን አድርሳችሁኛል። በእጅጉ አመሰግናለሁ። መልካም ጊዜ